ሶስት ክላሽንኮቭና 1594 ጥይቶች በቤቷ የተገኘባት ተጠርጣሪ በቁጥጥር ስር ውላለች። በምዕራብ ጎንደር ዞን ቋራ ወረዳ ገልጉ ከተማ ህገወጥ የሆኑ 3 ክላሽንኮቭና 1594 ተተኳሽ ጥይቶች በቤቷ ውስጥ የተገኘባትን ተጠርጣሪ በቁጥጥር ስር እንደዋለ ፖሊስ ለኢዜአ አሳውቋል ነው የተባለው። የዓለም የጉዞና ጉብኝት ድርጅት ለኢትዮጵያ የደህንነት ማረጋገጫም ሰጥቷል። ከትግራይ ክልል ወደ ሱዳን የተሰደዱ 60,000 ዜጎችን ለመመለስ እየተሰራ እንደሆነ ተነግሯል። በዝርዝር ወደ እናንተ እናደርሰዋለን። የአዲስ አበባና የድሬዳዋ ከተማ አስተዳደሮች የምርጫ ቀን ፖለቲካዊ እንድምታ አለው በሚል የሚነሱ ሐሳቦች የተሳሳቱ መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድም አስታውቋል። ሌላው ወደ እናንተ የምናደርሰው መረጃችን ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የኢዮሃ መረጃ ዩቲዩብ ቻናላችን ቤተሰቦች ሰላማችሁ በያላችሁበት ይበዛ ዘንድ እየተመኘን እንሆ በእለቱ የተሰሙት ትኩስ አዳዲስና ወቅታዊ ናቸው ያልናቸውን መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን ለማግኘት ኢዮሃ መረጃ የተሰኘው የዩቲዩብ ቻናላችንን ሰብስክራይብ በማድረግና ቤተሰብ በመሆን መከታተል ትችላላችሁ። እንዲሁም ደግሞ መረጃዎቻችን ለሌሎች ወዳጆቻችሁ እንዲደርሱ ሼር ማድረጋችሁን አትርሱ። ሐሳብ አስተያየታችሁ ያበረታናልና ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። ወደ መረጃዎቹ አልፋለሁ። ታሮስ አለሙ ነኝ። 3 ክላሽንኮቭና 1594 ጥይቶች በቤቷ የተገኘባት ተጠርጣሪ በቁጥጥር ስር ውላለች። በምዕራብ ጎንደር ዞን ቋራ ወረዳ ገልጉ ከተማ ህገወጥ የሆኑ 3 ክላሽንኮቮችና 1594 ተተኳሽ ጥይቶች በቤቷ ውስጥ የተገኘባትን ተጠርጣሪ በቁጥጥር ስር እንደዋለ ፖሊስ ለኢዜአ አስታውቋል። ተጠርጣሪዋ በቁጥጥር ስር የዋለችው ከህብረተሰብ በተገኘ ጥቆማ መሰረት ከፍርድ ቤት የብርበራ ትዕዛዝ በማውጣት መሆኑንም ፖሊስ ገልጿል። በግለሰቧ ቤት ከጦር መሳሪያዎች በተጨማሪም የጦር መሳሪያ መቀያየራ ቁሳቁሶች መገኘቱን ፖሊስ አመላክቷል። ግለሰቧ የዋናው ተጠርጣሪ ባለቤት እንደሆነችና ባለቤቷ ለጊዜው ሸሽቶ ቢያመልጥም ለመያዝ ክትትል እየተደረገበት መሆኑንም ነው ፖሊስ አክሎ የገለጸው። ከተተኳሽ ጥይቶች መካከል 700 የሚሆነው የብሬን ቀሪው ደግሞ የክላሽንኮቭ ጠመንጃ መሆኑን የወረዳው ፖሊስን ዋቢ በማድረግ ኢዜአ በድህረ ገጹ ላይ አስነብቧል። ኢዜማ ለምርጫ ማስፈጸሚያ 100 ሚሊዮን ብር እንደሚያስፈልገው አስታውቋል። ፓርቲው በቀጣይ ለሚካሄደው አገር አቀፍ ምርጫ ላይ ለመወዳደር የሚያስችለውን የምርጫ ማስፈጸሚያ የሚሆን 100 ሚሊዮን ብር እንደሚያስፈልገው አስታውቋል። በዚህም የገቢ ማሰባሰቢያ መርሃ ግብር እንዳዘጋጀ አስታውቆ በቀጣይ የካቲት 21 ቀን በግሎባል ሆቴል መርሃ ግብሩን ለማካሄድ ዝግጅት ማጠናቀቁን የኢዜማ የህዝብ ግንኙነት ኃላፊ የሆኑት አቶ ዘላለም ወርቅ አገኘው ተናግሯል። በዚህ የገቢ ማሰባሰቢያ መርሃ ግብር ላይ የተዘጋጀው ከ10,000 እስከ 50,000 ብር የሚደርስ ትኬት በመግዛትም ደጋፊዎች ፓርቲውን እንዲያግዙ ጥሪ ቀርቧል። እስካሁን ድረስ ፓርቲው በ406 በሚሆኑ ወረዳዎች እጩዎችን መምረጡን በዚህ መግለጫው ላይ አስታውቋል። በአጠቃላይም ፓርቲው የሚደርሱ 228 ቢሮዎችን መክፈቱን እንዲሁም በ10 ክልሎችና በሁለቱ ከተማ መስተዳድሮች 435 ወረዳዎች ላይ እንቅስቃሴ እያደረገ እንደሚገኝ የፓርቲው የግብአት አሰባሳቢ ኮሚቴ በሰጠው ጋዜጣዊ መግለጫ ላይ አስታውቋል ነው የተባለው። የዓለም የጉዞና ጉብኝት ድርጅት ለኢትዮጵያ የደህንነት ማረጋገጫ ሰጥቷል። መቀመጫውን እንግሊዝ ያደረገው የዓለም የጉዞና ጉብኝት ድርጅት ኢትዮጵያ የጉዞ የቱሪዝም ደህንነት ያለባት መሆኗንና በግልጽ የደህንነት ማረጋገጫ መስጠቱን የባህልና ቱሪዝም ሚኒስቴር ገልጿል። ኢትዮጵያ ለቱሪስቶች ደህንነት ምቹ ሆና የተመረጠችው የኮቪድ-19 ወረርሽኝን መከላከል ፕሮቶኮል ቀርጻ ወደ ስራ ማስገባቷን ከግምት ውስጥ ገብቶ እንደሆነም ተገልጿል። የተሰጣት ማረጋገጫ ቱሪስቶች የደህንነት ስጋት ሳይገባቸው ወደ ኢትዮጵያ እንዲመጡ እንደሚያደርግም ተነግሯል። በአፍሪካ ይህ የደህንነት ማረጋገጫ የተሰጣቸው ሀገሮች 14 ብቻ ሲሆኑ ኢትዮጵያ አንዷ ለመሆን በቅታለች። ይህ የደህንነት ማረጋገጫ ሊገኝ የቻለው በቱሪስት መዳረሻዎች ላይ ደህንነትን ለማረጋገጥ በተሰሩ ስራዎች እንደሆነ ሚኒስቴር መስሪያ ቤቱ ገልጿል ነው የተባለው። የአዲስ አበባና የድሬዳዋ ከተማ አስተዳደሮች የምርጫ ቀን ፖለቲካዊ እንድምታ አለው በሚል የሚነሱ ሐሳቦች የተሳሳቱ መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ በማህበራዊ ትስስር ገጽ ላይ በሰጡት ሰፋ ያለ ማብራሪያ ላይ እንደገለጹት የአዲስ አበባና የድሬዳዋን የምርጫ ቀን በተመለከተ የፖለቲካ ምልከታ ሊኖረው ይችላል በሚል የሚነሳ ሐሳብ መኖሩን ጠቁሟል። ዋና ሰብሳቢያው የሁለቱ የከተማ መስተዳድሮች የምርጫ ቀናት ከሌሎች አካባቢዎች የተለየበት ምክንያት የምርጫውን ታማኝነት ለማረጋገጥና ፖለቲካዊ ችግሮች እንዳይከሰቱ ታስቦ የተደረገ መሆኑንም ገልጸዋል። በአሁኑ ወቅት በአዲስ አበባ ከተማ ከ1997 ዓ.ም በኋላ አስተዳደራዊ ለውጦች መደረጋቸውን ተከትሎ የቀበሌ አስተዳደር በመቅረቱ ድሮ በምርጫ አከላለል የነበረው የቀበሌ ሁኔታ አሁን አለመኖሩንም ነው ያስረዱ ሲል ዘገባውን ከራሳቸው የፌስቡክ ገጽ ላይ አግኝተነዋል። ከትግራይ ክልል ወደ ሱዳን የተሰደዱ 60,000 ዜጎችን ለመመለስ እየተሰራ ነው ተብሏል። ከትግራይ ወደ
ወደ ሱዳን የተሰደዱ 60,000 ዜጎችን ለመመለስ እየተሰራ መሆኑን የስደተኞችና ከስደት ተመላሾች ጉዳዮች ኤጀንሲ ዳይሬክተር ጀነራል ተስፋውን ጎበዛይ ገልጸዋል። ዜጎቹን ለመመለስ ከውጭ ጉዳይ ሚኒስቴር ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ጋር እየተሰራ መሆኑንም አብራርተዋል። በትግራይ ክልል የነበረውን ህግን የማስከበር እርምጃ ተከትሎ ወደ ሱዳን የተሰደዱ ዜጎች በስደተኛ የመጠለያ ጣቢያዎችም ይገኛሉ ነው የተባለው። በመሆኑም እነዚህን ስደተኞች ወደ ሀገር ቤት ለመመለስና የቀድሞ ኑሯቸውን እንዲቀጥሉ ለማድረግ መንግስት የሚችለውን ሁሉ ትኩረት አድርጎ እየሰራ እንደሆነም ነው የተገለጸው። በደቡብ ክልል ኮንሶ ዞን ለወራት በተከሰተው ግጭት መንደራቸውን ጥለው ከሸሹት 84,000 ተፈናቃዮች መካከል አብዛኞቹን ወደ ቀደመ ቀያቸው የመመለስ ስራ ማከናወኑን የዞኑ መስተዳድር አስታውቋል። በደቡብ ክልል ኮንሶ ዞን ለወራት በተከሰተው ግጭት መንደራቸውን ጥለው ከሸሹት 84,000 ተፈናቃዮች መካከል አብዛኞቹ ወደ ቀደመ ቀያቸው የመመለስ ስራ ማከናወኑን የገለጸው የዞኑ መስተዳድር ነው። በመሬት ይገባኛልና በወረዳ መዋቅር ጥያቄ ሳቢያ ለወራት በግጭት ሲናት የቀረመው የኮንሶ አካባቢ አሁን አንጻራዊ መረጋጋት እየሰፈነበት መምጣቱን የጸጥታ ባለስልጣናት ገልጸዋል። አስተያየታቸው ለዶይቼ ቬለ የሰጡ ተመላሽ የአካባቢው ነዋሪዎች በበኩላቸው ከምግብና መጠለያ እጦት በተጨማሪ ግጭቱ ዳግም ሊያገረሽ ይችላል የሚል ስጋት እንዳለባቸውም ይናገራሉ። በዞኑ በተለያዩ ጊዜ የተከሰቱት ግጭቶች በአካባቢው ላይ የሚኖረው የማህበረሰብ ክፍል ላይ ከፍተኛ ተጽዕኖን ሲያሳድሩ እንደነበርም ይታወቃል። በአካባቢው የሚኖረው የማህበረሰብ ክፍሎችም አካባቢውን ለቀው ወደ ተለያዩ አጎራባች አካባቢዎች በመሰደድም ጊዜያቸውን አሳልፈዋል። አሁንም ግን በቦታው ላይ ያለው ነባራዊ ሁኔታ ከፍተኛ የሆነ የጸጥታ ችግር ሊከሰት እንደሚችል የሚያሳይ ነው። በመሆኑም መንግስት አስፈላጊውን ትኩረት ሰጥቶ እንክብካቤና ጥንቃቄ ሊያደርግልን ይገባልንም ብለዋል። ወደ መጨረሻው መረጃችን አለፍን። የሁለቱ ሀገራት ድንበር ጉዳይን ለመፍታት ሶስተኛ ወገን አያስፈልግም ተብሏል። ኢትዮጵያ በሱዳን ድንበር ያለውን ውጥረት ለመፍታት የሶስተኛ ወገን አካል ጣልቃ ገብነት እንደማትፈልግ አቶ ውሂብ ሙሉነ በውጭ ጉዳይ ሚኒስቴር ከድንበር ጋር በተያያዙ ጉዳዮች ቴክኒካል አማካሪና በኢትዮጵያ ሱዳን ድንበር ኮሚሽን አባል ለቢቢሲ ገልጸዋል። አቶ ወሂብ ኢትዮጵያ ከሱዳን ጋር ያለውን የድንበር አለመግባባት ውዝግብ በውይይት ብቻ ለመፍታት ጥብቅ ፍላጎት እንዳላትም ነው ያብራሩት። ሱዳንም ብትሆን እስካሁን ድረስ በሁለትዮሽ ንግግር የሚል ሀሳብ ብቻ እንዳላቸው የሶስተኛ ወገን አደራዳሪነት እንዲኖር አለማቅረባቸውንም ተናግሯል። ሁለቱን ሀገራት ለማስታረቅና ለማሸማገል የተለያዩ አካላትም ጥረት እያደረጉ መሆናቸው የተነገረ ሲሆን ጉዳዩ ያሳሰባት የተባበሩት አረብ ኤሚሬቶች ኢትዮጵያና ሱዳን ያላቸውን የድንበር ላይ ውዝግብ በሰላማዊ መንገድ በውይይት እንዲፈቱ በውጭ ጉዳይ ሚኒስቴሯ በኩል ባወጣችው መግለጫ ጠይቃለች። የሰሜን ጎንደር አስተዳዳሪና ነዋሪዎች የሱዳን ሰራዊት ወረራ ፈጽሞበታል ወደሚባሉ ስፍራዎች ዘልቆ መግባት የጀመረው በአካባቢው የነበረው የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መንቀሳቀስ ከጀመረ በኋላ በጥቅምት 29 2013 ዓ.ም እንደሆነም ተናግረው ነበር። በድንበር አካባቢ ያለውን አለመግባባት በተመለከተ ጉዳዩ በሁለቱ ሀገራት መንግስታት አማካኝነት በሰላማዊ መንገድ እንዲፈታና ለዚህም ጥረት እያደረገች እንደሆነ ኢትዮጵያ ስትገልጽ ብቆይም ሱዳን ግን የያዘችውን መሬት ለቃ እንደማትወጣ በተደጋጋሚ መግለጿ ይታወሳል። ኢትዮጵያ በበኩሏ ሱዳን በኃይል የያዘችውን መሬት ለቃ እስካልወጣች እንድትወጣ ቅድመ ሁኔታ ያስቀመጠች ሲሆን ይህ ተግባራዊ ካልሆነ ድርድር እንደማይኖር መግለጿም ይታወሳል። የኢትዮጵያና ሱዳንን የድንበር ጉዳይ መፍታት የሚቻለው ሁለቱ ሀገሮች በአቋቋሟቸው መዋቅሮች ብቻ መሆኑንም አቶ ወሂብ አክለው ገልጸዋል። የድንበሩ ሁኔታ እስኪፈታ ድረስ ግን ኢትዮጵያና ሱዳን የፈረሟቸው ስምምነቶች ተከብረው መቆየት እንዳለባቸው አቶ ወሂብ አጽንኦት ሰጥተው ተናግሯል። የኢትዮጵያን ህልውና የሚጻረሩ ኃይሎች መኖራቸውን እናውቃለን ያሉት አቶ ወሂብ ሌላ ሶስተኛ አካልም ሊኖር ይችላል ሲሉ ተናግረዋል። ከኢትዮጵያ በኩል ሶስተኛ አካል ሊኖር ይችላል የሚሉ ንግግሮች ቢሰሙም ሶስተኛ ወገን የተባለው እስካሁን በስም አልተጠቀሰም። ሆኖም እነዚህን ኃይላት በመጋበዝ በዚህ የድንበር ውዝግብ ውስጥ ሚና እንዲኖራቸው ማድረግ ኢትዮጵያ እንደማትፈልግ አክለው አስረድተዋል። በተለያዩ ጊዜያት በሁለቱ ሀገራት መካከል የሚፈጠሩ አለመግባባቶችን ለመፍታት እንደ አውሮፓውያን አቆጣጠር በ1972 የሐሳብ ልውውጥ ስምምነት ተፈራርመው ድንበራቸውን እንደገና ለማካለል መስማማታቸውን አቶ ወሂብ ለቢቢሲ ገልጸዋል። በስምምነቱ መሰረት ሁለቱ ሀገራት የሚቀበሉት የመፍትሄ ሐሳብ ላይ እስኪደርሱ ድረስ የድንበር ነባራዊ ሁኔታ ባለበት ተከብሮ እንዲቆይ መስማማታቸውንም ነው ያመላከቱት። በ1972 ዓ.ም የተደረሰው ስምምነት በተባበሩ መንግስታት ድርጅት የተመዘገበ መሆኑን በማንሳት ይኸው ስምምነት ተግባራዊ እንዲሆን ጦርነት እንደማያስፈልግ ኢትዮጵያ ለሱዳን ማስረዳቷንም ይገልጻሉ። የጦር ፍላጎት በኢትዮጵያ ዘንድ የለም የሚሉት አቶ ወሂብ ሁለቱ ህዝቦች በተለያየ ነገር እንደሚተሳሰሩም አብራርተዋል። የትኛውም ጦርነት ሲያልቅ ወደ ጠረጴዛ ዙሪያ እንደሚመጣ በማስታወስ ከጦርነት አማራጭ ይልቅ ልዩነቶችን በመነጋገር መፍትሄ መስጠት የተሻለ መሆኑንም አክለዋል። በአፄ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ ከኬንያ ጋር ያላትን የድንበር ጉዳይ በጋራ መፍታቷ
መውጣቷን ያነሱት አቶ ወይብ የድንበሩን አለመግባባት ለመፍታት ሶስተኛ ወገን አስፈላጊ አይደለም ሲሉም ተደምጧል። በድንበሩ አካባቢ አሁንም አልፎ አልፎ ቶክስ እንደሚሰማ የገለጹት ግለሰቡ ይህ ጉዳይ እንዲቆም ኢትዮጵያ መናገሯንም ገልጿል። አቶ ወይብ ሁለቱ ሀገራት የሚያደርጉት ውይይት መች ሊቀጥል ይችላል ተብለው ከቢቢሲ ለቀረበላቸው ጥያቄ ሱዳንና ኢትዮጵያ በድንበር ጉዳይ የሚያደርጉትን ንግግር በማንኛውም ሰዓት ሊቀጥል ይችላልም ብሏል። ኢትዮጵያና ሱዳን የጋራ ድንበር ኮሚሽን፣ የጋራ ድንበር ቴክኒክ ኮሚቴና የጋራ ልዩ ኮሚቴ አቋቁመው ለድንበሩ ጉዳይ መፍትሄ ለመስጠት ሲሰሩ መቆየታቸው ይታወሳል። ኢትዮጵያ በትግራይ ክልል ሕግ የማስከበር ዘመቻ ላይ በነበረችበት ወቅት የሱዳን መንግስት አስፈላጊውን ድጋፍ እንዲያደርግ መጠየቋን የገለጹት አቶ ወሂብ በዚህም በመስማማት ድንበራቸውን እንደሚዘጉ መናገራቸውን ይገልጻሉ። ሱዳን የኢትዮጵያን ድንበር አልፋ እንድትጠብቅም ሆነ መሬት እንድትይዝ የተደረሰ ስምምነት እንደሌለ የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ከሰሞኑን ማስታወሳቸው ይታወቃል። ድንበር አካባቢ የሁለቱ ሀገሮችን ደህንነት የሚጎዳ እንቅስቃሴ እንዳይኖር በእኛ አመራር ለሱዳን መንግስት አደራ ተሰጥቷል ያሉት ቃል አቀባዩ አክለውም ሆኖም ድንበሩን አልፈው ሀገራችን ግቡ፣ መሬት ይዛችሁ ጠብቁልን የሚል አይነት ሊኖር የሚችል አይደለም አልነበረምም ብለዋል። ከሰሞኑ የሱዳን ምክር ቤት ጀነራል አብዱል ፈታህ አልቡርሃን ሱዳን ሰራዊቷን ወደ ድንበር ያስጠጋችው በጠቅላይ ሚኒስትሩ አብይ አህመድ ጥያቄና ፍቃድ ነው መባሉ ተዘግቧል። ድንበሩን የሚቆጣጠረው ሜካናይዝድ የተቀናጀ ጦር ወደ ትግራይ ሲሰማራ የሱዳን ጦር የኢትዮጵያን ድንበር በማለፍ 7 ወታደራዊ ካምፖችን በቁጥጥር ስር በማድረግ ወረራ መፈጸሙን አማካሪው ተናግሯል። በወቅቱም ሰብሎችን ማቃጠል እንዲሁም ዘረፋ መፈጸሙንም አረጋግጠናል ብሏል። ለዚህ ምላሽ የሰጡት ቃል አቀባዩ ቅዠት ነው ካሉ በኋላም አጥፊ ኃይሎች የእናንተን ድንበር ተጠቅመው ወደኛ ድንበር እንዳይገቡ ማለት ኑና ገብታችሁ ጭራሽ ያልተከለለና 100 ዓመት በዚህ ሁኔታ ይሁን ተብሎ የቆየው መሬት ድንበር የኛ ነው በሉ ማለት አይደለምም ሲሉ ነው የተደመጡት። ከዓመታት በፊት ኢትዮጵያና ሱዳን ለረጅም ጊዜ ተቋርጦ የነበረው 744 ኪሎ ሜትር ርዝመት ያለው ድንበራቸውን ለይቶ ለማካለል የሚያስችል ንግግር መልሰው መጀመራቸው ይታወሳል። በዚህ መፍትሄ ለመስጠት አስቸጋሪ ሆኖ አካባቢ ፋሽጋ የሚባለው ነበር። በ1902 እና በ1907 እንደ አውሮፓውያኑ አቆጣጠር የነበረው የቅኝ ግዛት ስምምነት መሰረት ዓለም አቀፍ ድንበር ወደ ምስራቅ ይዘልቃል። በዚህም ሳቢያ መሬቱ ወደ ሱዳን የሚካተት ይሆናል። ነገር ግን ቦታው ኢትዮጵያውያን የሚኖርበት ሲሆን የግብርና ስራ በማከናወንም የሚጠቀሙባቸውን ግብር ለኢትዮጵያ መንግስት ሲከፍሉም የቆዩ ናቸው ተብሏል። ውድ የዮሃ መረጃ ዩቲዩብ ቻናላችን ቤተሰቦች እንሆ በእለቱ የተሰሙት ትኩስ አዳዲስና ወቅታዊ ናቸው ያልናቸውን መረጃዎች ከተለያዩ ታማኝና እውነተኛ የመረጃ ምንጮች አጠናክረን ወደ እናንተ አደረስን። ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን ለማግኘት እንዲሁም የተለያዩ ዜና ትንታኔዎችን ለማድመጥና ለመመልከት ካሻው ዮሃ መረጃ የተሰኘው የዩቲዩብ ቻናላችንን ሰብስክራይብ በማድረግና ቤተሰብ በመሆን መከታተል ትችላላችሁ። መረጃዎቻችንና ትንታኔዎቻችን ለሌሎች ወዳጆቻችሁ እንዲደርሱ ሼር ማድረጋችሁን አትርሱ። ሐሳብ አስተያየታችሁ ያበረታናልና ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። ከሰዓታት በኋላ በሌሎች ትኩስ አዳዲስና ወቅታዊ መረጃዎች ድጋሚ እስክንገናኝ ድረስ ሰላማችሁ በያላችሁበት ይበዛ ዘንድ ተመኘን። ሰላም ለሀገራችን፣ ሰላም ለህዝቦቿ ይሁን። ታሮስ አለሙ ነበርኩኝ።